በመላው ዓለም መነጋገሪያ የሆነው የጄፍሪ ኤፕስታይን በሚሊዮን የሚቆጠሩ ሰነዶች በ2026 ይፋ ሲሆኑ የኢትዮጵያ ስም በጉልህ መጠቀሱ ሁላችንንም አስደንግጧል። ታዋቂው ወንጀለኛ በአዲስ አበባ 6 ኪሎ ምን ሲሰራ ነበር? ይህ ሁላችንም ልናውቀው የሚገባ ትልቅ አገራዊ ጉዳይ ነው። አሁኑኑ ዝርዝሩን አሳያችኋለሁ። ዛሬ የምንመለከተው እጅግ አነጋጋሪ መረጃ በ2014 ዓመት ጄፍሪ ኤፕስታይን በራሱ ፋውንዴሽን በኩል በኢትዮጵያ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ላይ ኢንቨስት ሲያደርግ እንደነበረ የሚያሳዩ መረጃዎች ናቸው። በ2014 ዓመት ጄፍሪ ኤፕስታይን በራሱ ፋውንዴሽን በኩል በኢትዮጵያ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ላይ ኢንቨስት ሲያደርግ እንደነበረ የሚያሳዩ መረጃዎች ናቸው። 2014 ሜይ 14 ቀን በወጣው መረጃ መሰረት ኤፕስታይን በአዲስ አበባ አድ አይ ላብ ለተባለ ተቋም የገንዘብ ድጋፍ ሲያደርግ ነበር። ይህ ድርጊት የተከናወነው በዋና ከተማዋ እምብርት በሆነው 6 ኪሎ አካባቢ ነው። ድርጅቱ የሆንግ ኮንግ እና የኒውዮርክ ድጋፍ እንዳለው ቢነገርም አሁን በ2026 የወጡት ሰነዶች ግን ከዚህ በስተጀርባ ያሉ ጥያቄዎችን እያነሱ ነው። ይህ መረጃ ዛሬ ላይ ትልቅ ትርጉም የሚሰጠው ለምንድን ነው? አብረን እንመርመር። ይህን ጉዳይ በጥልቀት ለመረዳት በመጀመሪያ ጄፍሪ ኤፕስታይን ማን እንደነበረ ማስታወስ አለብን። ጄፍሪ ኤፕስታይን በከባድ የወሲብ ንግድ ወንጀል የተከሰሰ እና በዓለም አቀፍ ደረጃ መጥፎ ስም ያለው ቢሊዮነር ነበር። ታዲያ እንዲህ ያለ ስም ያለው ሰው በኢትዮጵያ የቴክኖሎጂ ዘርፍ ላይ ምን ፍላጎት ነበረው? በ2014 ዓመት የወጣው ዘገባ እንደሚያሳየው ኤፕስታይን የኢትዮጵያን የትምህርት እድገት እንደ ምክንያት አስቀምጦ ነበር። በወቅቱ እንደተገለጸው ኢትዮጵያ በምስራቅ አፍሪካ የኮምፒውተር ሳይንስ አቅኝ እንድትሆን የኤፕስታይን ፋውንዴሽን ድጋፍ ማድረጉን ገልጾ ነበር። እሱም በንግግሩ በኢትዮጵያ ያለው የኢኮኖሚ እድገትና የትምህርት ጥራት በአዲስ አበባ የሰው ሰራሽ አስተውሎት መሰረት ለመጣል ትክክለኛ ጊዜ ነው ማለቱ በሰነዶቹ ላይ ተመዝግቧል። ይህ ሁኔታ በወቅቱ እንደ ትልቅ የቴክኖሎጂ እድገት ቢታይም አሁን በ2026 ካለን እውቀት አንጻር ግን ኤፕስታይን ለምን ኢትዮጵያን መረጠ የሚለው ጥያቄ እጅግ አጠራጣሪ ሆኗል። እንዲህ አይነት ወንጀለኛ በሀገራችን ከፍተኛ የትምህርት ተቋማትና የመንግስት መስሪያ ቤቶች አቅራቢያ በነበረው ላቦራቶሪ ላይ እጁን ማስገባቱ ለሀገራዊ ደህንነት ምን ማለት እንደሆነ ማሰብ ግድ ይላል። አሁን ወደ ዋናው ዝርዝር መረጃና ነጥቦች እንግባ። በሰነዶቹ ላይ በግልጽ የተቀመጡ 4 ዋና ዋና ነጥቦች አሉ። የመጀመሪያው ነጥብ የገንዘብ ምንጩና ተቋሙ ነው። ጄፍሪ ኤፕስታይን በጄፍሪ ኤፕስታይን ቪአይ ፋውንዴሽን በኩል በአዲስ አበባ 6 ኪሎ ለሚገኘው አዲስ ኤአይ ላብ አድ ኤአይ ላብ ቀጥታ የገንዘብ ድጋፍ አድርጓል። ይህ ላቦራቶሪ ከሆንግ ኮንጉ ኦፕን ኮግ ፋውንዴሽን ጋር በቅርበት ይሰራ ነበር። ይህ ማለት የኢትዮጵያ ወጣቶች የሚሰሩት እጅግ ዘመናዊ የቴክኖሎጂ ስራ በቀጥታ ከዚህ አደገኛ ሰው ጋር ግንኙነት ነበረው ማለት ነው። ለምሳሌ በወቅቱ በላቦራቶሪ ውስጥ የሚሰሩት ፕሮግራሞች እጅግ የላቁና ዓለም አቀፍ ትኩረት የሳቡ ነበሩ። የሁለተኛው ነጥብ በወቅቱ የቀረቡት አስገራሚ ቁጥሮች ናቸው። ኤፕስታይን በኢትዮጵያ ኢንቨስት ለማድረግ የተነሳው በሀገሪቱ 95% ተማሪዎች የአንደኛ ደረጃ ትምህርታቸውን እንደሚያጠናቅቁና 67% የሚሆኑት ደግሞ የሁለተኛ ደረጃ ትምህርታቸውን እንደሚጨርሱ በመረዳቱ ነው። በተጨማሪም በኢትዮጵያ ውስጥ በወቅቱ ከ100 በላይ ዩኒቨርሲቲዎች መኖራቸውና የሶፍትዌር ገበያው በ3 ዓመት ውስጥ በ2 እጥፍ ማደጉ ለሴራው ምቹ ሁኔታ ፈጥሮለታል። የንግድና ኢንዱስትሪ ሚኒስቴር ከ700 በላይ በኮምፒውተር ቴክኖሎጂ ፈቃድ ያላቸው ኩባንያዎች መኖራቸውን ማረጋገጡም በሰነዱ ላይ ተጠቅሷል። በወቅቱ እንደተገለጸው ኢትዮጵያ በምስራቅ አፍሪካ የኮምፒውተር ሳይንስ አቅኝ እንድትሆን የኤፕስታይን ፋውንዴሽን ድጋፍ ማድረጉን ገልጾ ነበር። እሱም በንግግሩ በኢትዮጵያ ያለው የኢኮኖሚ እድገትና የትምህርት ጥራት በአዲስ አበባ የሰው ሰራሽ አስተውሎት መሰረት ለመጣል ትክክለኛ ጊዜ ነው ማለቱ በሰነዶቹ ላይ ተመዝግቧል። ይህ ሁኔታ በወቅቱ እንደ ትልቅ የቴክኖሎጂ እድገት ቢታይም አሁን በ2026 ካለን እውቀት አንጻር ግን ኤፕስታይን ለምን ኢትዮጵያን መረጠ የሚለው ጥያቄ እጅግ አጠራጣሪ ሆነዋል። እንዲህ አይነት ወንጀለኛ በሀገራችን ከፍተኛ የትምህርት ተቋማትና የመንግስት መስሪያ ቤቶች አቅራቢያ በነበረው ላቦራቶሪ ላይ እጁን ማስገባቱ ለሀገራዊ ደህንነት ምን ማለት እንደሆነ ማሰብ ግድ ይላል። አሁን ወደ ዋናው ዝርዝር መረጃና ነጥቦች እንግባ። በሰነዶቹ ላይ በግልጽ የተቀመጡ 4 ዋና ዋና ነጥቦች አሉ። የመጀመሪያው ነጥብ የገንዘብ ምንጩና ተቋሙ ነው። ጄፍሪ ኤፕስታይን በጄፍሪ ኤፕስታይን ሲክስት ፋውንዴሽን በኩል በአዲስ አበባ 6 ኪሎ ለሚገኘው አዲስ ኤአይ ላብ ቀጥተኛ የገንዘብ ድጋፍ አድርጓል። ይህ ላቦራቶሪ ከሆንግ ኮንጉ ኦፕን ኮግ ፋውንዴሽን ጋር በቅርበት ይሰራ ነበር። ይህ ማለት የኢትዮጵያ ወጣቶች የሚሰሩት እጅግ የላቁ የቴክኖሎጂ ስራ በቀጥታ ከዚህ አደገኛ ሰው ጋር ግንኙነት ነበረው ማለት ነው። ለምሳሌ በወቅቱ በላቦራቶሪ ውስጥ የሚሰሩት ፕሮግራሞች እጅግ የላቁና ዓለም አቀፍ ትኩረት የሳቡ ነበሩ። የሁለተኛው ነጥብ
በወቅቱ የቀረቡት አስገራሚ ቁጥሮች ናቸው። ኤፕስታይን በኢትዮጵያ ኢንቨስት ለማድረግ የተነሳው በሀገሪቱ 95% ተማሪዎች የአንደኛ ደረጃ ትምህርታቸውን እንደሚያጠናቅቁ እና 67% የሚሆኑት ደግሞ የሁለተኛ ደረጃ ትምህርታቸውን እንደሚጨርሱ በመረዳቱ ነው። በተጨማሪም በኢትዮጵያ ውስጥ በወቅቱ ከ100 በላይ ዩኒቨርሲቲዎች መኖራቸው እና የሶፍትዌር ገበያው በ3 ዓመት ውስጥ በ2 እጥፍ ማደጉ ለሴራው ምቹ ሁኔታ ፈጥሮለታል። የንግድና ኢንዱስትሪ ሚኒስቴር ከ700 በላይ በኮምፒውተር ቴክኖሎጂ ፍቃድ ያላቸው ኩምፓኒዎች መኖራቸውን ማረጋገጡም በሰነዱ ላይ ተጠቅሷል። የሶስተኛው ነጥብ በላቦራቶሪ ውስጥ ይከናወኑ የነበሩት ስራዎች አይነት ነው። እነዚህ ስራዎች ማሽን ለርኒንግ፣ ኮምፒውተር ቪዥን እና ኮግኒቲቭ ሮቦቲክስ ላይ ያተኮሩ ነበሩ። ይህ ማለት እጅግ ስሱ የሆኑ ዳታዎችንና መረጃዎችን የመሰብሰብ አቅም ያለው ቴክኖሎጂ ነው። እንዲህ ያለ ከፍተኛ ቴክኖሎጂ በአንድ የወንጀል ድርጊት በሚተረተር ቢሊዮነር ሲደገፍ ዓላማው ምን ሊሆን ይችላል? አራተኛው ነጥብ የኤፕስታይን ቴክኖሎጂ ሊፕ ፍሮጊንግ ስልት ነው። ኤፕስታይን ኢትዮጵያ ወደፊት እንድትወነጨፍ እረዳለሁ ቢልም አሁን ካለን መረጃ አንጻር ይህ ስም ለሌላ ስውር አጀንዳ መሸፈኛ እንደነበረ መተርተር ይቻላል። ይህ ጉዳይ ለማን ይመለከታል? ለሁላችንም፣ በተለይ ደግሞ የሀገራችንን ወደፊት ዕጣ ፈንታ ለሚወስኑ ወጣቶች፣ ለተማሪዎችና ተመራማሪዎች፣ በወቅቱ በ6 ኪሎና በቴክኖሎጂ ተቋማት ውስጥ የነበራችሁ ወጣቶች የሰራችሁት ስራና የፈጠራ ውጤታችሁ በማን እጅ እንደወደቀና ለምን ጥቅም እንደዋለ የማወቅ መብት አላችሁ። የእናንተ ዕውቀት ለወንጀለኛ ዓላማ መሸፈኛ ሆኖ ሊሆን ይችላል። ለሀገራዊ ደህንነት እንዲህ ያሉ ዓለም አቀፍ ወንጀለኞች በሀገራችን ስልጣዊ የቴክኖሎጂ ቦታዎች ላይ እጃቸውን ማስገባታቸው የመረጃዎቻችንን ደህንነት አደጋ ላይ ሊጥል ይችላል። ለንግድ ማህበረሰቡ በወቅቱ የነበሩት 700 የቴክኖሎጂ ኩባንያዎችና 95 የሶፍትዌር ድርጅቶች ከዚህ መረብ ጋር በምን መልኩ ተሳስረው እንደነበር ሊመረመር ይገባል። ይህ ለሀገራችን ስም ቢሆን ትልቅ ጥንቃቄ የሚፈልግ ጉዳይ ነው። ይህ ጉዳይ ለማን ይመለከታል? በሁላችንም፣ በተለይ ደግሞ የሀገራችንን የወደፊት ዕጣ ፈንታ ለሚወስኑ ወጣቶች፣ ለተማሪዎችና ተመራማሪዎች፣ በወቅቱ በ6 ኪሎና በቴክኖሎጂ ተቋማት ውስጥ የነበራችሁ ወጣቶች የሰራችሁት ሥራ እና የፈጠራ ውጤታችሁ በማን እጅ እንደወደቀና ለምን ጥቅም እንደዋለ የማወቅ መብት አላችሁ። የእናንተ ዕውቀት ለወንጀለኛ ዓላማ መሸፈኛ ሆኖ ሊሆን ይችላል። ለሀገራዊ ደህንነት እንዲህ ያሉ ዓለም አቀፍ ወንጀለኞች በሀገራችን ስልጣዊ የቴክኖሎጂ ቦታዎች ላይ እጃቸውን ማስገባታቸው የመረጃዎቻችንን ደህንነት አደጋ ላይ ሊጥል ይችላል። ለንግድ ማህበረሰቡ በወቅቱ የነበሩት 700 የቴክኖሎጂ ኩባንያዎችና 95 የሶፍትዌር ድርጅቶች ከዚህ መረብ ጋር በምን መልኩ ተሳስረው እንደነበር ሊመረመር ይገባል። ይህ ለሀገራችን ስም ቢሆን ትልቅ ጥንቃቄ የሚፈልግ ጉዳይ ነው። የወደፊቱ ጊዜ ምን ይዞ ይመጣል? ይህ የ2026 የዳታ መፍሰስ ለኢትዮጵያ ትልቅ የማንቂያ ደውል ነው። በአጭር ጊዜ ውስጥ መንግስትና የሚመለከታቸው አካላት በ2014 የተጀመሩት እነዚህ ፕሮጀክቶች አሁን የት ላይ እንዳሉና ከኤፕስታይን ጋር የነበራቸው ግንኙነት ምን ያህል ጥልቅ እንደነበር ማጣራት አለባቸው። ለወደፊቱ ደግሞ ማንኛውም የውጭ ድጋፍ ወይም ኢንቨስትመንት በተለይም በቴክኖሎጂው ዘርፍ ሲመታ ከጀርባው ያለው አካል ማንነት በደንብ ሊፈተሽ ይገባል። የወንጀለኞች መደበቂያ ወይም የመረጃ መሰብሰቢያ መሆን የለብንም። ይህ አጋጣሚ ለሀገራችን የሳይበር ደህንነት ጠንካራ ህጎች እንዲወጡ ትልቅ ግፊት ያደርጋል። ችግሩን አውቆ መፍትሄ መፈለግ የወደፊት ስኬታችን መሰረት ነው። እኛ ኢትዮጵያውያን ለትምህርትና ለእውቀት ያለን ክብር እጅግ ከፍተኛ ነው። ልጆቻችንን አስተምረን ለትልቅ ቦታ ለማብቃት ደፋ ቀና እንላለን። ነገር ግን የእኛን ይህን መልካም ፍላጎት እንደ ኤፕስታይን ያሉ ሰዎች ለራሳቸው ጥቁር አጀንዳ ሲጠቀሙበት ማየት እጅግ ያሳምማል። አስቡት፣ በ6 ኪሎ ግቢ ውስጥ በንጽህና የምትማሩ ተማሪዎች ስራችሁ ከእንዲህ ያለ ሰው ጋር ሲያያዝ ምን ይሰማችኋል? ይህ ጉዳይ የግለሰቦች ሳይሆን የሁላችንም የክብር ጉዳይ ነው። የኤፕስታይን ፋይሎች በኢትዮጵያ የነበረውን ስውር እጅ አጋልጠዋል። ይህ ለሀገራችን የደህንነት ትምህርት ነው። እውነት ሁልጊዜም ይወጣል። ይህን መረጃ ለሌሎችም አጋሩ። አስተያየታችሁን በኮሜንት አሳውቁን። ሀገራችንን በንቃት እንጠብቅ።